ስለዚህ እዚህ አንዴ ለመጋገር ነው። እዚህ አፍጥፍ ነው። ይሄ ከውጭ የመጣ የሳልሳ ምንድነው የፒዛ ሳልሳ አለ። ትንሽ ቀባዋለሁ። ሶስ ይሄ ቆንጆ ጣዕም ይሰጠዋል። ይሄ ስጋ መጥበሻው ደረቅ ያለ ነው። በፓውደሩ ካላችሁ አሪፍ ነው። ኦስሚን ካለ እንደዛው አሪፍ ነው። የተፈጨ ስጋ አለኝ። እንደዚህ መልኩ ሰርቼ በቀደም ፒዛ ሰርቼ ነበርና ከዛ የተረፈ ነው። ይሄ የተፈጨ ስጋ ሽንኩርት፣ ቀይ ሽንኩርት አርባ አንድ ላይ ጥብስ የተደረገ ቃሪያም አለው። ባረድ ይሄ ቀዝቃዛው ቃሪያ የፈረንጅ ቃሪያ የምንለው ማለት ነው። ግን ስፓይሲ ነገር ከፈለጋችሁ እንዲያቃጥላችሁ ከፈለጋችሁ ስጋው ቃሪያውን በሚያቃጥል መቀየር ነው። የሚያቃጥል ነገር ብዙ አሎች የሚያቃጥለኝ ነው እንጂ የሚያቃጥል ነገር ደግሞ ልላ በሚለው ማለት ነው። ስቶቪን ሎክሸዋለሁ፣ ፍሬሙን ሎክሸዋለሁ ሞቅ እንዲልልኝ በሞቀ ውስጥ ነው የምከተው። እንደዚህ ስጋዬን ይሄን ያህል ከደረደርኩ ጨረስኩ። ትንሽ ቺሊ ቶማቶ አለ። እሱ እንደዚህ በእንደዚህ መልኩ ቆርጬዋለሁ። ቤቴ ውስጥ ስላለ ነው። አለማድረግም ትችላላችሁ። እኔ ዛሬ ቀለል ያለ ፒዛ ስለምሰራ ነው። ብዙ አትክልት ያለው ስጋው ብቻ ነው መስራት የፈለኩት እንዳይበላሽብኝ ብዬ ነው። ስጋው ፍሪጅ ስለነበረ ሌሎች አትክልት ደግሞ እንዳጋጣሚ አልነበረኝም እና አንዳንዴ እንደዚህ ቀለል ባለ መልኩ እንደዚህ እሰራለሁ። ከዛ ሞዘሬላ ቺዝ ግማሽ ሰዓት በማይሞላ ጊዜ ውስጥ እንዲህ የሚያምር ለራታችሁም ለመክሰስም ለቁርስም ምሳም ይሆናል።